Israel is launching a preemptive strike on Iran now. ሐማስ እስራኤልን ካጠቃ ጀምሮ በጦርነቱ ጣልቃ በመግባት እንዲሁም የየመኑን ሁቲ በእስራኤል ላይ ተደጋጋሚ ጥቃት እንዲፈጽም ቀኝ እጇን በመጠቀም እያጠቃች ነው በሚል ከእስራኤል ከባድ ማስጠንቀቂያና ወቀሳ ሲቀርብባት የከረመችው ኢራን ዛሬ ላይ ከባድ የተባለ ጥቃት ደርሶባታል። ይህ የእስራኤል ጥቃትም በተለያዩ የዓለም ሀገራት መሪዎች ወቀሳ እያስከተለባትም ይገኛል። ሩሲያን ጨምሮ በርካታ ሀገራት በኢራንና እስራኤል በተከሰተው አዲስ ውጥረት ላይ ስጋታቸውን እያስቀመጡ ነው። ድሮም ቢሆን በጠላትነት የሚፈላለጉት ቴህራንና ቴልአቪቭ አሁን ወደ ለየለት ጦርነት የሚገቡ ከሆነ በሳት ላይ ተጥዶ የከረመውን መካከለኛው ምስራቅ ቀጠናን ረፍት የለሽ ምድር እንዲሆን ያደርገዋል። ባለፈው ዓመት ወደ 300 ሰው አልባ አውሮፕላን በእስራኤል ላይ ያዘነበችው ኢራን ዛሬ ላይ ታላላቅ አመራሮቿን ጨምሮ የኒውክሌር ጣቢያዎችንና የጦር መሪዎቿን በእስራኤል ተነጥቃለች። ከአሜሪካ ጋር በኒውክሌር ጉዳይ ከሮም እስከ ሙስካት ውዝግብ ውስጥ የቆየችው ቴህራን ከእስራኤል ጋር ወደ ሙሉ ጦርነት እንዳትገባም ከወዲሁ ስጋት ጋርጧል ሲሉ የፖለቲካ ተንታኞች እየተናገሩ ነው። ከባይደን እስከ ትራምፕ አስተዳደር ድረስ እስራኤል ኢራንን እንደምታጠቃቅድ እንደነበራት በተደጋጋሚ ሲነገር መቆየቱም የሚዘነጋ አይደለም። ዛሬ ላይ በኢራን ላይ የደረሰውን ጥቃት የኢራኑ ሁለንተናዊ መሪ አያቶላህ አሊ ኻሜኒ አረጋግጠው ጽዮናውያኑ ለዚህ ድርጊታቸው ከባድ የተባለም የመልስ ምት ይጠብቃቸዋል ሲሉ አስጠንቅቀዋል። እስራኤል ለህልውናዬ ስጋት ናት በምትላት ኢራን ላይ ጥቃት ማድረሷን እንደምትቀጥልም ከመግለጽ አልቦዘነችም። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በኢራን ላይ የተሳካ ዘመቻ ማድረጋቸውንም ተናግረዋል። ኢራን አሜሪካ በጀርባ ሆና ጥቃት አድርሳብኛለች ስትል ሞቅሳለች። ነገር ግን የዋሽንግተን ባለስልጣናት ከደሙ ነፃነን ቢሉም ኢራን ግን ከቶም አልተዋጠላትም። ምክንያቱም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን የአቶሚክ ቦምብ የሚባል ነገር ማበልጸግ የለባትም ብሎ መናገራቸውን ተከትሎ ዋሽንግተን በስውር እንደምትኖር ኢራን ጥርጣሬዋን ገልጻለች። ትራምፕ ዛሬ ላይ ኢራን ላይ ለደረሰው ጥቃት ሀገራቸው ምንም አይነት አስተዋጽኦ እንደሌላት ሲናገሩ፣ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በበኩላቸው ዋሽንግተን በዚህ ጥቃት እጇ እንዳልገባ ማስተባበላቸውም ተሰምቷል። የኢራኑ ውጭ ጉዳይ ሚኒስትር አባስ አራግቺም የእስራኤልን ድርጊት አውግዘው ጥቃቱ የዓለምን ሰላምና መረጋጋት ደህንነት ራቆቱን ያስቀረ ሲሉ አጥብቀው ኮንነውታል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ ሁለቱም ወገኖች እሳት ከማቀጣጠልና ቀጠናውን ከመስቀልቀል መታደግ አለባቸው ሲሉ የተለመደውን መግለጫ ሰጥተዋል። መንፈሳዊ መሪው አያቶላህ አሊ ኻሜኒ እስራኤል መራራዋን ጽዋ ትጎነጫታለች ሲሉም ዝተዋል። በፈጣሪ ፍቃድና በኢስላሚክ ሪፐብሊክ ጦር ኃይሎች ክንድ እስራኤል ቅጣት እንደሚጠብቃት አጋሮቿም ተባባሪዎቿም ከወዲሁ ይወቁት ብለዋል አሊ ኻሜኒ። የኢራን ጦርም የእስራኤልን ጥቃት የጠብጫሪዎች ወረራ ወይንም ብላታንት አግሬሽን ሲል ገልጾታል። አሁናዊው የእስራኤልና ኢራን ውጥረት ተከትሎ የተለያዩ አስተያየቶችም ከያቅጣጫው መሰማት ጀምረዋል። በፈረንሳይ የእስራኤል አምባሳደር ጆሹዋ ዛርካም ይህ የጦርነት ዘመቻ ብቻ አይደለም፣ ሙሉ በሙሉ ኢራን ከኒውክሌር ማበልጸግ መርሃ ግብር እንድትወጣም የሚያደርግ ዲካፒቴሽን ኦፕሬሽን ሲሉ ከገለጹ በኋላም ከዚህ አይነት የአደጋ ስጋት ነፃ መሆን ደግሞ ግዴታችን ነው ሲሉ አስረግጠዋል። የእንግሊዙ ጠቅላይ ሚኒስትር ኬር ስታርመር ጥቃቱ እጅግ አሳሳቢና ሁላችንም ጉዳያችን ልናደርገው የሚገባ ነው፣ ሁለቱም ወገኖች በቀጠናው ላይ ውጥረት ከማባባስ መቆጠብ አለባቸው ሲሉ ተደምጠዋል። አክለውም በመካከለኛው ምስራቅ ምድር ሰላምና መረጋጋት እንዲሰፍን ድርሻችንን እናበረክታለን ብለዋል ኬር ስታርመር። ኬር ስታርመር ከዚህ በፊት እስራኤል በጋዛ የዘር ማጥፋት ወንጀል ፈጽማለች ሲሉ መክሰሳቸውም የሚዘነጋ አይደለም። የኦማን ባለስልጣናትም ስድስተኛውን የአሜሪካና ኢራን ኒውክሌር ድርድር የፊታችን እሁድ በሙስካት ለማድረግ ዝግጅት እያደረጉ ባሉበት ሰዓት ጥቃቱ መፈጸሙ አግባብ አለመሆኑን ገልጸው የተባበሩት መንግስታት ድርጅት ቻርተርን የሚጥስና ጠብጫሪ ባህሪ የታየበት እንዲሁም ቀጠናውን ይበልጥ ውጥረት ውስጥ የሚከት ሲሉ የእስራኤልን ጥቃት አውግዘውታል። ሌላው የዛሬውን ጥቃት ካወገዙት ሀገራት መካከል ሳውዲ አረቢያም ትገኝበታለች። እስራኤል በወንድም የኢራን ህዝብ ላይ ያደረሰችው ጥቃት ጠብጫሪ ወረራ ሉዓላዊነትን የሚዳፈር ከዓለም አቀፍ ህግ ያፈነገጠ ሰላምን የሚጻረር ተቀባይነት የሌለው ስትል ሪያድ ጥቃቱን ኮንነዋለች። የእንግሊዝ ውጭ ጉዳይ ሚኒስትር ዴቪድ ላሜ በበኩላቸው የእስራኤል ጥቃት አደገኛ እንቅስቃሴ ነው ሲሉ ካወገዙ በኋላ በቀጠናው ላይ ሰላም እንዳይወርድ የሚያደርግ ነው በሚል ተችተውታል። የአየርላንድ ጠቅላይ ሚኒስትር ሲሞን ሃሪስ እስራኤል በኢራን ላይ የፈጸመችው ጥቃት እንዳሳሰባቸው ገልጸው በቀጠናው ላይ አዲስ ውጥረት እንዳይባባስ ዓለም አቀፉ ማህበረሰብ ጣልቃ መግባት አለበት ብለዋል። የፈረንሳይ ውጭ ጉዳይ ሚኒስትር ጂኒዮል ባሮትና የጀርመኑ ቻንስለር ፍሬድሪክ ሜርዝ የእስራኤል ጥቃት ቀጠናውን ወደ ለየለት ትርምስ የሚወስድና መረጋጋትን የሚያጠፋ ሲሉ አሁን ላይ የተፈጠረውን የቴልአቪቭ
ቴልአቪቭና ቴህራንን ውጥረት አውግዘውታል። የጀርመኑ ሜርዝ ኔታንያሁ በጠዋት ደውለው በኢራን ላይ ያደረጉትን ጥቃት እንደነገሯቸውም ከመናገር አልሸሸጉም። የቤልጅየም ስፔንና ፊንላንድ ባለስልጣናትም የእስራኤልና ኢራንን ውጥረት በቀጠናው ላይ የተቀሰረ አስፈሪ ሰይፍ ሲሉ መግለጫ አውጥተዋል። የኢራን ጠንካራ አጋር እንደሆነች የሚነገርላት ሩሲያን በውጭ ጉዳይ ሚኒስቴር መስሪያ ቤት በኩል እስራኤል በኢራን ላይ ያደረሰችው ጥቃት በጽኑ እንደምታወግዝ አስታውቃለች። እስራኤል ሉዓላዊ በሆነችው ኢራን የኒውክሌር ጣቢያዎችና አመራሮች ላይ ያደረሰችው ጥቃት ዓለም አቀፍ ሰላምን የሚያናጋ ነው ስትል ሞስኮ ድርጊቱን ተቃውመዋለች። የሞስኮ መግለጫ እንደሚለው በሁለቱ ወገኖች መካከል ውጥረት ለማርገብ የብዛ ሀገራት ተሳትፎ እንዲኖር እንቅስቃሴ እየተደረገ ባለበት ሰዓት እስራኤል ሆን ብላ የፈጸመችው ድርጊት ዋጋ ሊያስከፍላት እንደሚችል መረዳት ይኖርባታል። ክሬምሊን አክሎም ኢራን የኒውክሌር ኃይልን ለሰላም እንዳትጠቀም እንቅፋት የሚፈጥር ነው ብሎታል። ወታደራዊ ትንኮሳ መካከለኛው ምስራቅን እንደማይታደገው ሞስኮ በተደጋጋሚ ስትናገር ቆይታለች ሲል አክሎ አስታውቋል። ሞስኮ የእስራኤልን ጥቃት እሳት ያዘለ አዝማሚያ ስትልም አጥብቃ ተችተዋለች ነው የተባለው። ዛሬ ላይ እስራኤል በኢራን ላይ ያደረገችውን ጥቃት የማያንቀላፋ አንበሳ ዘመቻ ስትል ሰይመዋለች። ከዚህ በፊት እስራኤል በጋዛ ያደረገችውን ጥቃት ዘመቻ ሰረገላ ጌዲዮን ስትል መሰየሟም የሚዘነጋ አይደለም። በዛሬው የእስራኤል ጥቃት ታላላቆቹ የኢራን ፊት አውራሪዎች ወድቀዋል። የኢራን አብዮታዊ ዘብ ኃላፊ ሁሴይን ሳላማኒና የኢራን ጦር ኃይሎች ጠቅላይ ኤታማዦር ሹም መሐመድ ባጋሪ፣ የኒውክሌር ጠበብቶቹ ፍሬውዱን አባስና ማሃዲ ቴሄራንቺና ጎላኒ አሊ ራሽድ በእስራኤል ጥቃት ከወደቁት የኢራን ውድ ሰዎች መካከል ይገኙበታልም ተብሏል። ይህ ደግሞ ለኢራን ፖለቲከኞችና ባለስልጣናት እጅግ መሪር ሐዘን ሲሆን ለእስራኤልና አጋሮቿ ደግሞ ትልቅ ድል ነው የሚሉ ተንታኞችም አልጠፉም። በሊባኖስ ሄዝቦላህ፣ በየመኑ ሁቲ፣ በፍልስጤሙ ሐማስ ከኢራን አብዮታዊ ዘቦች ጋር ትንቅንቅ ውስጥ ገብታ የከረመችው እስራኤል ዛሬ በኢራን አመራሮች ከተሞችና የኒውክሌር ጣቢያዎች ላይ የፈጸመችው ጥቃት መካከለኛውን ምስራቅ ወደ የት ሊወስደው እንደሚችል መገመት አዳጋች ባይሆንም ቴህራንና ቴልአቪቭ አሁን ላይ አዲስ ጦርነት ውስጥ መግባታቸው ከመካከለኛው ምስራቅ ቀጠና ተሻግሮ የዓለምን የፖለቲካ ሚዛን እንዳይረጋ ሊያደርገው እንደሚችልና ወደ ዓለም አቀፋዊ ጦርነት እንዳይዛመት ከወዲሁ ስጋት መኖሩን የፖለቲካ ተንታኞች ከመናገር አልተቆጠቡም።